ነገር በአጠቃላይ ክብራቸውን ወደ ጎን ጠቅልለው ጥለው ወደ ሚዲያ ወጥተው ወደ ኮሜንት ጋጋታ እየሄዱ ነው። ባረከላሁ ፊኩም። በምንድን ነው? ሶብር በማጣት ማለት ነው። ፈተናዎች ስር ያደረጉላቸው ቁጥር አቤት ብሎ ምላሽ እየሰጡ ነው ማለት ነው። በአሁኑ ሰዓት ላይ ሸሪዓ የማይደግፋቸው፣ አላህ የማይወዳቸው፣ ረሱል የማይወዷቸው፣ ዲነል ኢስላም ያላዘዘበት ስንት አይነት መከራ፣ ስንት አይነት ሙሲባ ተንሰራፍቷል። እዚህ አደጋ ላይ ላለመውደቅ ነፍስያችንን ያዝ ማድረግ ያስፈልገናል። አላህ ለዛ ነው ፈአማ መን ጠጋ ወአተረ الحياة الدنيا فإن الجحيم هي المأوى። ያ ስሜቱን የተከተለ ነፍስያውን ያዝ ያላደረገ ሶብር ያላደረገ ወደ አላህ ውዴታ ያልተቃረበ የሆነ ሰው መኖሪያው እሳት ነው አለ አላህ ሱብሓነሁ ወተዓላ። ወአማ መን ኻፈ መቃመ ረቢህ ወነሀ ነፍሰ ዐኒል ሀዋ። አላህን ፈርቶ ነገ አላህ ፊት መቆምን ፈርቶ ነፍስያውን ያዝ ያደረጋት ሰው ፈኢነል ጀነተ ሂየል መእዋ። የዚህ ሰውዬ መኖሪያው የዚህ ሰውዬ መሰንግዶ ጀነት ነው ብሏልና በሶብር ነው ጀነት የሚገኝ። ባረከላሁ ፊኩም። እዛ ዑመር ብን ኸጣብ ረዲየላሁ ዐንሁ ምን ይላሉ? ኢነማ ወጀድና ኸይረ መዓሽና ዐለ ሰብር። በሶብር ነው ያገኘነው መልካም የሆነ ኑሯችን። ሶብር በጣም አንገብጋቢ በጣም ወሳኝ ስለሆነ አላህ ቁርአን ውስጥ ذكر الله عز وجل في القرآن الصبر 90 مرة 90 ጊዜ አላህ ቁርአን ላይ ጠቅሶታል። ወታረተን ቀረነሁ الصلاة ሶብርን ከሶላት ጋር አያይዞታል። ሌላ ጊዜ ከተለያዩ ነገራቶች አያይዞ ማለት ነው። እንደ ጥቅል ሶብር የሚያደርጉ ሰዎች ምንዳቸው? ኢነማ ይወፋ الصابرون أجرهم بغير حساب። ማንኛውም መልካም የሰራ ሰው በ10 ይባዛለታል መነሻው። እስከ 700 እጥፍ ሊባዛ ይችላል እንደየንያው፣ ከዛም በላይ ከፍ ሊልለት ይችላል። ነገር ግን የሶብረኛን ሰው አጅር አላህ እንጂ ከአላህ ውጭ ማንም አያገኘውም። ኢነማ ይወፋ الصابرون أجرهم بغير حساب። እነኛ ትዕግስተኞች፣ እነኛ ሶብረኞች ምንዳቸውን የሚያገኙት ያለ ቁጥር ያለ ስፍር ያለ ገደብ ነው አላህ ሱብሓነሁ ወተዓላ። ይህንን ለማግኘት ከመጥፎ ነገር ነፍስያችንን ያዝ ልናደርጋት ይገባናል። ሶስተኛው የሶብር አይነት ባረከላሁ ፊኩም አሶብሩ ዐላ አቅዳሪላሂ ዐዘ ወጀል። አላህ በእኛ ላይ የወሰነልንን ነገር አምነን መቀበል፣ ሶብር ማድረግ። አላህ ከማንም በላይ አዛኝ ነው። ወላሂ ከወላጆቻችን በላይ ለእኛ አዛኝ ነው አላህ ሱብሓነሁ ወተዓላ። ከወላጆቻችን በላይ ዱንያ ላይ አሉ ከሚባሉ አዛኞች ሁሉ የመጨረሻው ትልቁ አዛኝ አርሐሙ ራሒሚን አላህ። አላህ በእኔ ላይ ሙሲባ ሲመጣ፣ ጤናዬ ሲነካ፣ ዱንያዬ ሲቀንስ፣ አካውንቴ ሲጎድል፣ እምበላው መጠጣው ሳጣ፣ እምለብሰው ሳጣ፣ በተለያዩ ነገራቶች አላህ ሲፈትነኝ ወላሂ አላህ እኔን ስለጠላኝ አይደለም። አበደን አላህ አልጠላኝም። አላህ አልጠላኝም። አላህ እንደውም ረሱል ሰለላሁ ዐለይሂ ወሰለም አሉ መን ዩሪድላሁ ቢሂ ኸይረን ዩሲብ ሚንሁ። መልካምን የሻለት አካል አላህ ከሱ ይወስድበታል አሉ። ወይ ከጤናው ወይ ከገንዘቡ ወይ ከዓፊያው ወይ ከቤተሰቦቹ ወይ ከጓደኞቹ በሆነ በሚወደው ነገር አላህ ይፈትነዋል። አሊፍ ላም ሚም አሐሲበ ናሱ አን ዩትረኩ አን የቁሉ አመና ወሁም ላ ዩፍተኑን። ሰዎች ሳይፈተኑ አምነናል ብቻ ብለው ስላሉ የሚተዉ ይመስላቸዋልን ይላል። ወለቀድ ፈተና الذين من قبلهم فليعلمن الله الذين صدقوا وليعلمن الكاذبين። አላህ ውሸታሙንና እውነተኛውን ግልጽ ለማድረግ አላህ ይፈትናል ማለት ፈተና ግድ ነው። ረሱል ሰለላሁ ዐለይሂ ወሰለም ተጠይቀው ነበር አዩ ናሲ አሸዱ በላአ፣ ከሰዎች ሁሉ በጣም የሚፈተነው ሙሲባ የሚበዛበት ዱንያ ላይ ማን ነው ሲባሉ አሸዱ ናሲ በላአን አልአንቢያ አሉ። ከሰዎች ሁሉ በጣም ፈተና የሚበዛባቸው ነቢያቶች ናቸው። ثم الأمثل فالأمثل። ከዚያ የነቢያቶችን መንገድ እየተከተለ በኢማኑ ልክ በኢማኑ ቀድር በተቅዋው ልክ የሰው ልጅ ይፈተናል ማለት ነው። አላህ ተናግሯል። ወለነብሉወነኩም بشيء من الخوف والجوع ونقص من الأموال والأنفس والثمرات فبشر الصابرين الذين إذا أصابتهم قالوا إنا لله وإنا إليه راجعون أولئك عليهم صلوات من ربهم ورحمة وأولئك هم المهتدون. الله من እፈትናችኋለሁ በርግጥም በስጋት ሊሆን ይችላል ይሁን ነገር በቃ አዎ ዶላ አላህ ፈትኖናል ማለት ነው። ከቤተሰቦቻችን ከምንወደው አካል አላህ ሊቀንስብን ይችላል። ሶብር ያስፈልጋል።
ያአላህ ገንዘባችን ስላነሰ ገቢያችን ስላነሰ አማራጭ ፍለጋ ብለን ወደ ሐራሙ ከሄደን ወላሂ ትርፋችን ምንድነው? ልፋትና ትርፋችን ሐራም ነገር ማትረፍ ማለት ነው እንጂ አላህ የሰው ልጅ ከጻፈለት ነገር ሰውየው ስለተሰበገበ ቅንጣት አይጨመርለትም። ሰውየው ስለሶበረ አላህ ሱብሓነሁ ወተዓላ በወሰነለት ነገር ላይ ቀናዓ ስላደረገ የሚቀነስበት ነገር የለም። ስለዚህ ሶብር ያስፈልጋል። ገንዘባችን ሊቀነስብን ሶብር፣ ቤተሰባችን ሊወሰድብን ሶብር፣ የምንወደውን አካል ብናጣ ሶብር ያስፈልጋል። በየትኛውም ነገር ሶብር ያስፈልጋል። ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም ለይሰ ሚና ከኛ አይደለም አሉ። መን ሸቀል ጁዩብ ኮሌታውን የቀደደ ሙሲባ ሲነገር የሆነ ነገር ዘመድ ሞቷል ሲባል ልብሱን የቀደደ ከኛ አይደለም አሉ። ለይሰ ሚና መን ሸቀል ጁዩብ ወضرب الخدود ፊቱን የጠፈጠፈ አንዳንድ ሰው ፊቱን ይቧጭራል፣ ሌላው ጸጉሩን ይነጫል ሙሲባ ሲደርስበት ከኛ አይደለም አሉ ረሱል ሰለላሁ ዐለይሂ ወሰለም። ወደዓ ቢደዕዋ الجاهلية በጃሂልያ ጥሪ የተጣራ አንዳንዱ ምን ይላል? እንደው ጌታ የምናጥፍች ምን በድዬ ነው ያ አላህ። አንዳንዱ ደግሞ ያ አላህ የለህም እንዴ እስከማለት ይሏሉ። ሱብሃንአላህ አልዓዚም። የትኛው ሙሲባ ሲመጣ አንደበታችን በቃ ነው እንጂ መናገር የለበትም። ረሱል ሰለላሁ ዐለይሂ ወሰለም የሚወዱት ልጃቸው ኢብራሂም ሲሞት ምን አሉ? ኢነ ልቀልበ ለየሕዘን አሉ፣ ልብ ያዝናል አሉ። ወለዐይነ ተድመዕ አይነ ታነባለች አሉ። ወላ ነቁሉ ኢላ ማ ዩርዲ ላህ ረበና አላህን የሚያስወድድ ቃል እንጂ አንናገርም አሉ። ምንም እንኳን ልጃቸው ሊወሰድባቸው። ስለዚህ ሙሲባ ሲመጣብን ሁሌም ማንን ማስታወስ አለብን? ረሱልን ሰለላሁ ዐለይሂ ወሰለም ማስታወስ አለብን። ለዛ ነው ረዋ አዳሪሚዩ من حديث ابن عباس رضي الله عنهما من قال الرسول صلى الله عليه وسلم من أصابته مصيبة يدرسበት አካል فليذكر تصابه به የደረሰበትን ሙሲባ እኔን አስታውሶ ይታገሳል። ለምን? فإنها من أعظم المصائب የረሱል ሰለላሁ ዐለይሂ ወሰለም ማጣት የረሱል ሰለላሁ ዐለይሂ ወሰለም ሞት ትልቅ የሆነ ሙሲባ ነው ለኡመተ ልእስላም። ሰሓባዎች በጣም ነበር ያዘኑ። ምድር ያበራች የነበረችው ምድር ባንዴ ጨለመችባቸው። ሱብሓነላህ ሰሓባዎቹ ይዙት የሚጨብጡት አጡ ረሱልን በማጣታቸው ምክንያት። ትልቁ ሙሲባ ረሱልን ማጣት ነውና የመጣብን ሙሲባ ቢመጣ አላህ የወሰነው ውሳኔ ማድረግ አለበት፣ እጅ መስጠት አለበት። ከዕለታት አንድ ቀን አንዲት ሴት ቁጭ ብላ ስታለቅስ አገኟት፣ በጣም ተክዛ። ከዛ እስቢሪ ወሕተሲቢ አሏት፣ ሶብር አድርጊ ታገሽ አሏት።